ወጭ ቆጣቢ የሴልስ ውሎ መጀመሪያው ለወጫችን የሚሆን 100 ብር ይዘን ከቤት እንወጣለን። ቀጥሎ ወደ ታክሲ ተራ። አሁን ሁለት አማራጭ ነው ያለን። ቀጥታ ከቄራ ወደ መገናኛ 40 ብር እና እያቆራረጥን 20 ብር። ስለዚህ እኛ ወጭ ቆጣቢ ስለሆነ የመረጥነው እያቆራረጥን ለመሄድ መረጥን። ሰልፋችን ጠብቀን ቅጥቅጥ ባስ ውስጥ ገባን። ከዛ ከቄራው ሜክሲኮ 10 ብር ከፍለን ሜክሲኮ ደረስን። ቀጥሎ ከሜክሲኮ ወደ መገናኛ አሁንም ሁለት አማራጭ ነው ያለን። በታክሲ 20 ብር እና በባስ 10 ብር ከፍለን ወደ መገናኛ መሄድ። ስለዚህ እኛ በባስ ነው የመረጥነው ወጫችን ለመቆጠብ 10 ብር ከፍለን ጉዞ ወደ መገናኛ። ቀጥሎ መገናኛ ደረስን። ስለዚህ ማታም ይሄንኑ ነው ምን ደግሞ ማለት ነው። እሺ ምሳስ በምን እንብላ ካላችሁ እቤታችሁ ኩክ አድርጋችሁ ምሳችሁ ቋጥራችሁ ወደ ስራ ሄዱ የሚል ወንድማው ምክሬ ሰጣችኋለሁ። ይሄ ምን ያሳያል ብንል አንዳንድ ሰዎች ሱቅ ተከራይተው በየወሩ እየከፈሉ ወጫቸውን ከሚያበዙ በገርጂ ግንባታቸው የተጠናቀቁ ሱቆችን ከ4.3 ሚሊዮን ብር ጀምሮ በመግዛት የኪራይ ወጫቸውን መሸፈን ይችላሉ ማለት ነው። ዋናው መልእክቴ ምንድነው ብላችሁ ከጠየቃችሁ ሁሉም ነገር የምርጫችን ውጤት ነው የሚል መልስ ሰጣችኋለሁ። ሐሳብና አስተያየት ካላችሁ ኮሜንት አስቀምጡልኝ። ቻው ቻው።